ክፍል 2 ኤፒሶድ 2 ተጀምሯል። ያው አዳራችን እንደምታዩት ደስ ብዙም አይልም። ኮንፈርት አለው ግን የለውም አለ ውጭ ከማደር ይሻላል። ቴንኪው በጣም ግን ቤቱ ትንሽ ይደብራል፣ ይጨንቃል። ካሜራ ላይ አይታያችሁም። ኤኒዌይስ ሶ ደብረ ዘይት ገብተናል። አይ ቲንክ አንድ ሁለት አዳሮች አደርም ማለት ነው። በስማም 48 ሰዓት ለማንኛውም ደብረ ዘይት ያለ ነው። ሶ ደብረ ዘይት ላይ ሪቪው የምንሰራቸውን ቭሎጎች በዚህ ቪዲዮ ላይ እለቅላችኋለሁ። ለየብቻ ደግሞ ፉድ ሪቪው እንሰራለን። እነዛ ፉድ ሪቪዎችም ራሱን የቻለ አንድ ኮንተንት ይሆናል ማለት ነው። የደብረ ዘይት የዛሬ ውሏችንን በዚህ የዛሬውን የነገ አንድ ላይ ውሏችንን አሳያችኋለሁ። ኤኒዌይስ ኤዲት እያደረኩኝ አዳሬ አይኔን ይዩት። ከጉዞ ጋር ኤዲት ማድረግ ምናምን እንደ አድካሚ ነገር እንደሆነ። ኤኒዌይስ ደብረ ዘይት ትበርዳለች። አብራችሁን አሉ። ኤፒሶድ 2 ቪዲዮአችን ላይ ነን። እናንተ ደፍራችሁ ስሞክሩ ላይክ እግዚአብሔር እንደሚያስተካክለው የምታውቁት የዛሬ 48ኛ ሰዓቴ ነው ሰርቫይቭ ሳረግ። ኤኒዌይስ ደብረ ዘይት ላይ ቲክቶክ ላይ ከአንድ ወዳጅ ያወራችኝና ቪዲዮ እንሰራለን ዛሬ ሻይ ቡና እና ምሳኔ ጋር ነው ተብያለሁ። ስለዚህ ዛሬም አንራብም፣ ከፈር አግኝተናል። ዴይ 2 ደብረ ዘይትን በባዶ ዳንዞርም። ለማንኛውም አብራችሁኝ ተጓዙ። ፀሐይዋ ግን ሌላ ታሪክ። በዚህ ወር መጀመሪያ ላይ በዕለተ ልደታ በቀን 1 ከአዲስ አበባ ሀብዬ ጉዞ የጀመርኩበት ቀን ነበር። በደብረ ዘይት ሁለተኛ ቀኔ ላይ ይህም ደብረ ዘይት በገባው ባደርኩ በነጋታው በሶሻል ሚዲያ በቲክቶክ ድረገጽ የማሳርፈውን የዕለት ተዕለት ውሎዬን ተመልክታ አንድ እህት የጻፈችልኝ የዛሬ 6-7 ዓመት ሶሻል ሚዲያ ላይ እንደምታውቀኝ የወዲ እየተጨዋወትን ከቤቷ ተገኝቼ ማዕድን ከጓደኛዬ ጋር በመሆን መቋደስ ቻልኩኝ። ደብረ ዘይት ከሰጡኝ ምርጥ ቤተሰቦች መሃል አንዷ ይህችው ናት። ሶሻል ሚዲያ የመሰለ ነገር የለም። ይኸው እያበላ ነው ሰው መገናኛ ሀበሻ ስሞች አሪው ሀበሻ እዚህ ባህል አልጠፋም ማለት ነው። ይህ ቀን በሰው ልጅ የዚህን ያህል ልክ ፍቅርና እንክብካቤ ማድረግ እንደሚችል ያየሁበት፣ የተማርኩበት፣ የተገነዘብኩበት ቀን ነበር። እግዚአብሔር ይክበር ይመስገን። ጥሩ ቤተሰብ ደብረ ዘይት ላይ ያገኘው። ደብረ ዘይት ነው ስቲል ያለ ነው። የዶናቱ ሪቪው እንሰራለን። ከዛ ደግሞ ሀይቅ እንሄዳለን። የዛሬው ኤፒሶዳችን ደብረ ዘይት ላይ ቆንጆ የሚባል ውሎ ነው። አብራችሁ ቆዩ እና ደብረ ዘይት ቆንጆ ቆይታ አድርገን ቁርስ፣ ምሳ፣ መክሰስ፣ እራት እስከ ነገ ቁርስ በልተን ለማንኛውም መልክም ቀይረናል። ኤኒዌይስ አሁን ደግሞ ወደ ዶናቱ ጋር እንሄድና ዶናቱ ጋር ደግሞ ሪቪው እንሰራለን። ለብቻ የሪቪው ቪዲዮ ለቅላችኋለሁ። የደዘ ሰዎች ፍቅራቸው በጣም ይለያል። አብልተው ልብስ አልብሰው አሁን ደግሞ እየሸኙን ነው። አብራችሁን ሂዱ። ሁሌ ስቀርጽ ግን ፀሐይ በሉ እዛ እንገናኝ። ወተት ሁላ ሊያጠጡን ነበርና እና የምር የደዘ ሰዎች በጣም ፍቅር ናቸው። ማምላክን እመቤቴ በቃ የልቤን ታውቃለች። ቀጣይ ወደ ዝዋይ ልንመጣ እንችላለን። እዚሁ ደብረ ዘይት የት እንሄድላችሁ የሚለውን ጻፉልኝ። ቅዱስ ነኝ። ሙሉ ኢትዮጵያን ትራቭል በማድረግ ለእናንተ ፎቶና ቪዲዮ ማስቀመጥ ነው አላሜ። ዶናቱ ጋር እንገናኝ። በቃላችን መሰረት ዛሬ የምንገኘው ደብረ ዘይት ነው። የዶናት ቤት ላይ ነው። እነዚህ ዶናት ቤቶች የሚታወቁት ሶድራን በሚባል ስያሜ ነው። ብዙዎች የደብረ ዘይት ሰዎች ያውቋቸዋል። ከዛ ይሄኛው ኮኮናት ራይት። እንዴት አደራችሁልኝ? እንግዲህ
ቀናችንን እንዲጀምረናል አሳያችሁ። ይህንን ቪው እያየን ሶስቱንም ቀን እግዚአብሔር ይመስገን ጎዳና ላደር ነው። ሸራብቱ ደብረ ዘይት ነዋሪዎች የዛሬው ኤፒሶዳችን የሚሆነው ምንድን ነው? ደብረ ላይ ሌላ የምናየው ቦታ ይኖራል። የትላንትናው ቪዲዮ ላይ እንዳያችሁት ከሆነ ሁለተኛ ቀናችን ላይ ደብረ ዘይት ህዝብ ማለት አልብሶ አብልቶ አሳድሮ የሚሸኝ ህዝብ ነው። ሁላችሁም ቴንኪው በሉልኝ፣ እናመሰግናለን በሉልኝ። ትላንትና እንደ ትላንትና የሰው ፍቅር አይቼ አላውቅም። ቀኔን ያበሩልኝ። ከዛ ሪቪው ደግሞ የፉል ሪቪው ከሶድራን ጋር ሰርተናል። የእነሱን ደግሞ አይ ቲንክ ወይ ከዚህ ቪዲዮ በፊት ወይ ከዚህ ቪዲዮ በኋላ እንለቅላቸዋለን። እና አካውንቴን በደንብ ዩቲዩቡን ማንቀሳቅሶልኝ ቲክቶክ አሪፍ እየሄደ ነው። ለማንኛውም ለማታውቁኝ ቅዱስ ዳንኤል እባላለሁ። 1475 ቦታዎችን ትራቨል በማድረግ የኢትዮጵያን ባህል ትውፊት እሴት ማሳየት ነው በፎቶና በቪዲዮ ሀሳቤ ከዜሮ በጀት። እንደምታውቁት ኤፒሶድ 1 ላይ ከአዲስ አበባ ያለምንም ገንዘብ ስልኬን ብቻ ይዤ ወጥቼ ነበር። አሁን ልብስ ኖሮናል፣ 3 ቀን ሰርቫይቭ አድርገናል። ኤኒዌይስ አብራችሁን ቆዩ። ሁሌ ሳወራ እነዚህ መኪኖች እየረበሹኝ እና ዛሬ ያዝንበትም በጣም ደስ ይላል። ኩዚ ቫይብ አለው ምናምን፣ ግን እንዲህ አስፋልት ዳር ስለሆነ ነው መሰለኝ የሚሄዱት መኪኖች በኢየሱስ ራስ ምታት ናቸው የምር። ትላንት ንጹህ አልነበረም፣ ዛሬ በጣም ንጹህ አልጋ ነበር። ግን ደግሞ መንገድ ላይ ነው፣ ድምፁ በጣም ይረብሻል። ኢንዌይስ በጣም አሪፍ የሚባል ቫይብ አለው። ጠዋት ላይ ወጣችሁ እንደዚህ ታያላችሁ ነው። የደዘ ሰው እንጃ ፍቅሩ በጣም ተለይቶብኛል። ዛሬም ደብረ ዘይት እንቆያለን፣ አብረን ነዋል። ሆራ ስመጣ ቪዲዮ እና ፎቶ ብዙ አልሰራሁላችሁም። ዛሬ ልብስ ነው ዛሬ የመጨረሻ የደብረ ዘይት ቀኔ ነው። አይ ቲንክ ነገ ነው ቀኔ፣ ግን ዛሬ ቪዲዮ ሆራ በደንብ ልሰራላችሁ አስቤያለሁ። ሆራ የሚኖረንም ቆይታ በደንብ እናያለን። አብራችሁን ቆዩ። መጀመሪያ ቪዲዮ ሰራ በጣም ሸመኛ ነኝ ብያችሁ ነበርና 1-2-3 ከሰራው በኋላ ኮንፊደንስ ይመጣል ብዬ ነበር። ፀሐዩ አስተምር በስማ ዛሬ የምንገኘው ሆራ ነው። ሆራ እንግዲህ በደብረ ዘይት ነው የሚገኘው። በባለፈው ቪዲዮ እንዳልኳችሁ በእሳተ ገሞራ ከተፈጠሩ ሌኮች ውስጥ 7 ሌክ ነው ያለው ደብረ ዘይት። አንደኛው ይሄ የምትመለከቱት ይሄ የምትመለከቱት ሐይቅ ሆራ ሐይቅ ይባላል። እዚህ ሐይቅ ላይ የኢሬቻ ክብረ በዓል ይከበራል። ከዛ ውጪ ደግሞ እንደዚህ ወክ እንዲሄዱ ምናምን ተደርጎ አሪፍ የተፈጥሮ እንትኖች አሉ። ደብረ ዘይት ካሏት 7 ሐይቆች መሀል አንደኛው ሐይቅ ይህ ሆራ የተሰኘው ሐይቅ ነው። በእሳተ ገሞራ የተፈጠሩ ሐይቆች ናቸው የሚባሉት። ኤኒዌይስ ሆራ ሐይቅ ላይ ኢሬቻ ባለፈው እንዳልኳችሁ ቁጭ ብዬ ነው ያወራሁት፣ ብዙ እንደዚህ ቪዲዮ ምናምን ሳላስገባ። ኢሬቻ ይከበራል እንደምታዩት እዚህ ላይ ጨለማ ነው የሚሆነው እንደዚህ ሲሆን። ኤኒዌይስ ከኢሬቻ በላይ ደግሞ እንደዚህ የጀልባ አክቲቪቲዎች፣ ፎቶ ሹቶች ምናምን በጣም ደስ የሚል ቫይብ አለው። ማታ በዚህ ሰዓት ጀምሮ ሰዎች በደንብ እየመጡ ወክ ያደርጋሉ። ማታ ላይ መብራቱ በጣም ጸዴ ነው የሚሆነው እና የዛሬ ቆይታችን እዚህ ነው የሚሆነው። ፎቶ ቪዲዮዎች እንደተለመደው እንሰራለን። 3ኛ ኤፒሶድ ወይም ደግሞ 4ኛ ኤፒሶዳችን ነው የሚሆነው። በየቀኑ ዩቲዩብ ድረገጽ ላይ እየለቀቅንላችሁ ነው። ኤኒዌይስ አብራችሁን ቆዩ። እንደተለመደው ፎቶ ቪዲዮ እንሰራለን። ነገ የመጨረሻ ቀን ይመስለኛል ደብረ ዘይት ላይ። ማታውቁኝ ቅዱስ ዳንኤል እባላለሁ። 1475 ቦታ ዊዝ ዜሮ በጀት ትራቭል የጀመርኩ ሰው ነኝ። አብረን እንጓዝ። እኛም የዛሬ ቆይታችን ይህንን ይመስላል። ሆራ ፓርክ አላልኩም፣ ደርሰባ ሆራ ሐይቅ ላይ የነበረን ምሽት ወይም ደግሞ ድባብ አክቹሊ የመሸ ነገር ነው። ጠጋበ ምን ችግር እና አላችኋለሁ። ቆይታችን ይህንን ይመስላል። ነገ የመጨረሻ ቀን ይሆናል። ይሄ ቪዲዮ ሲለቀቅ የደብረ ዘይት ቆይታ የመጨረሻ ቪዲዮ ይሆናል ማለት ነው። ለማንኛውም ዝዋይ እንገናኛለን። ዝዋይም የተለያዩ ባህል ትውፊት እሴቶች እናሳያለን። 1475 ቦታዎች እስክንዞር ድረስ ደከመኝ ሰለቸኝ የለም እና ሰብስክራይብ እያደረጋችሁ ቪዲዮአችን ከደብረ ዘይት ወጥቼ ወደ ሞጆ ሳቀና ያለው ቭሎግ ነው። ሞጆ ላይ ያለኝ ቆይታና ደብረ ዘይት ላይ ያለኝ ስንብትም በዚህ ቪዲዮ ነው ማሳያችሁ። እንደምታውቁት 1475 ቦታዎችን ትራቭል ለማድረግ ያለምንም ገንዘብ ስልኬን ብቻ ይዤ ከአዲስ አበባ ተነስቻለሁ።
ዛሬ የምንገኘው ደብረ ዘይት ነው። በሶስተኛው ቀን ከደብረ ዘይት ወጥቼ ወደ ሞጆ ልሄድ ነው። ደብረ ዘይት ቀኔ እንዲበራ እነዚህ 3 ቀን ላይ በጣም ታሪካዊ ውሎ እንድውል በደንብ ቆንጆ ጊዜ እንዳሳልፍ ካደረጉኝ ቤተሰቦች መሀል ከባለፈው ቪዲዮ አይታችሁ ከሆነ አልብሰው አብልተው አጠጥተው ዛሬ ደግሞ ካልሸኘነ ሞታችን ነው ብለው እንግዲህ ሸኝተውኛል። ስለዚህ በዚህ ቪዲዮ ሽኝት ቫይቡን ማሳያቸዋለሁ። ሞጆ ነኝ። ቀጣይ ጊዜ በዚህ ኤፒሶድ ደግሞ በኢትዮጵያ ክፍል አንዱ የሆነውን ሞጆን እንጎበኛለን። አብራችሁን ቆዩ። ቅዱስ ዳንኤል ነኝ። ባይ ደብረ ዘይት ቆይታ ሳረግ በጣም የማይረሳ ጊዜ ያሳለፍኩት ደብረ ዘይት ከነዚህ ቤተሰቦች ጋር ናቸው። ታስታውሳላችሁ፣ በባለፈው ቪዲዮ ቤታቸው ድረስ ጋብዘው አብልተው አልብሰው አብረው ዞረው የማይረሳ ጊዜ እንድናሳልፍ አድርገዋል። ቀጣይ ምንጃር አይደለ እዚህ ጋር እና እዚህ ጋር ያሉት ምንጃር ይወስዶናል እሷን ጨምሮ። እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ደብረ ዘይት ካሳለፍኩት ጊዜያቶች እነዚህ 3 ቀናቶች በጣም የማይረሳው የእናንተ ነው እና ቤተ እግዚአብሔር የሚለውንም በደንብ ያሳያችሁት እናንተ ናችሁ። ፈጣሪ ያክብርልኝ። ምንጃር ስመጣ ከብት ማደሪያም ቢሆን እና መልካም መንገድ ሰላም ይሁን። መልካም ጉዞ ነው። እግዚአብሔር ካንተ ጋር ይቀደም። የሰላም መንገድ ይሁንልህ። አሜን። ድገሚው። በቃ ለማንኛውም ቀጣይ ስትመጣ ምንጃር እንቀበልሃለን። ውጣለን አስመሰለችው። እንቀበልሃለን። የሰላም ጉዞ ይሁንልህ እና በርታ። አሜን። እመኛለሁ። አሜን። ለማንኛውም ያው አራት መረቀኝ ነኝ። እሺ አባቴ። እሺ ለማንኛውም እኔ ያው ብቻ እንድመጣ በጣም አስባለሁ፣ ደግሞ እንዳገኝህም አስባለሁ። ሲጀመር ማለት ነው ምንጃር ላይ ግብርና ሰራለሁ ብሎኛል። ስለዚህ እናርሳለን። ችግር የለውም። ያው ምንጃር ሸንኮራ ደግሞ ምርታማ ነው። በጣም በቃ ጎበዝ ሀገር ነው። ሲጀመር በጣም ደስ የሚል ሀገር ነው። ሲጀመር ያው የራሴ ነው ብዬ ሳይሆን ያው ነው ስለሆነ ነው እና ደግሞ እንድታየው እመኛለሁ። እኔም ቴንኪው በጣም አብራችሁ ተጓዙ። ሞጆ እንገናኝ።